ማስተር ምህረት ከደል ባላለሁኝ የወርልድ ቴኳንዶ ስፖርት ባለሙያ ነኝ የወርልድ ቴኳንዶ ብሔራዊ ቡድን ምክትል አሰልጣኝ ነኝ ልጅ ያደግኩት አርሲ ነገሌ ከተማ ነው ትምርቴንም ዩኒቨርሲቲ እስከገባ ድረስ እዛው አርሲ ነገሌ የተለያዩ ትምህርት ቤቶች ላይ ነው የተከታተልኩትኝ ከዛም በኋላም ወደ አዲስ አበባ ዩኒቨርሲቲ ገብቼ ስፖርት ሳይንስ ዲፓርትመንት ዛኖ ግራጁዌት ያረኩት ያው ግራጁዌት ካረኩም በኋላ ዩኒቨርሲቲ ነው የቀረሁት ስፖርት ሳይንስ ዲፓርትመንት አሲስታንት ሌክቸረር ነኝ ያው ከስፖርት ጋር የተያያዘ ስራ ላይ ነው ያለው እኔውን ብላክ ቤልት ነው አራተኛ ዳን አለኝ ቴኳንዶ በፊት ላይ የሚታሰበው ላይክ የምትሰራው ሰው ለመደብደብ ነው ይመስለው ሰው አለና ብዙ ጊዜ ለብሰው የመውጣት እንትኑ ብዙም አይደለም ረጅም የዝግጅት ጊዜ ካለ እስከ 3 ሰዓትም ሊሆን ይችላል ግን ያው ኢንተንሲቲው ቀስ ያለ ትሬኒንግ ማለት ነው የቀረበ ሴት ደግሞ ሎድ ትንሽ መሃል ላይ ጨምርና ውድድር ሲደርስ እየቀነሰ ይሄዳል ቴኳንዶ ፕራክቲስ የሚያረጋቸው ኪኮች ናቸው ቤዚክ የሆኑ ኪኮች ለምሳሌ አታክ ማድረግ ሊሆን ይችላል እነዚህ ስራዎች ደግሞ ወደ ኋላ ባክ ያረክ የመለስክ መስራቸው ስራዎች ነው ሲሰራ ፓርትነር ቢኖር ይመረጣል ፋይቱም ከሰው ጋር ስለሆነ ከብዙ ሰዎች ጋር በተጫወትኩ ቁጥር የብዙ ሰዎችን የጨዋታ ሲስተም ታውቃለህ ከቴኳንዶ ጋር የተዋወቅኩት በአንድ ወንድሜ ምክንያት ነው ራይ ይባላል አቡሽ 7ኛ ክፍል ጀምሮ ተወዳዳሪ ነበርኩኝ ኮከብ ተጫዋች ተብዬ ተሸልሜ ነበር የተለያዩ ሀገር አቀፍ ውድድሮችን ተወዳድሬያለሁ ወደ 5 የሚጠጉ ወርቅ ሜዳሊያዎችን አግኝቻለሁ ስፖርቱ ብዙም በሴቶችም አልተለመደም ያሉትንም ሴቶች እንዴት ነው እንደ ወንድ ማየት ነውና ያለው ያ ደግሞ ትንሽ ከገንዛቤ እጥረት ነው አሁን ግን ጥሩ ነው በጣም ምክንያቱም ብዙ ስፖርቱ ላይ እየወጡ ያሉ ሴቶች አሉ እኔ ለሌሎች ምሳሌ መሆን ይችላል ብዬ አስባለሁ ማስተር አገረ ሰላም ፎርዝ ዳን ብላክ ቤልት ካንድ ወር በኋላ ፊፍዝ ዳን ይፈተና ነው ብዙ መስዋዕትነት ከፍላ የመጣችበት ስፖርት ነውና ጥሩ አቅም ያላት ልጅ ነች ቴኳንዶን ደግሞ ኪፕ ማድረግ አለበት ማይንዷ በጣም ስትሮንግ ነው ሃርድ ወርከር ነች የሴት ጠንካራ ነች ለቴኳንዶ የሚከፈለው መስዋዕትነት ከፍላለች አሁንም እየከፈለች ነው ቻሌንጅ ነፃ የሆነ ነገር አለ ብዬ አላስብም ሁሉም ነገር ታግለ ምናምን ነው የምታገኘውና ቤተሰቦቼ ትምርቴ ላይ እንዳተኩር ይፈልጉ ስለነበር ይቃወሙኝ ነበር በተለይ አባቴ ማሳመን በጣም ከባድ ነበርና ትኩረቴ በሙሉ ትምርት ላይ እንዲሆን ነበር የሚፈልገው ትምርቱም እሱን ላለማሳፈር እዚህ ጋር ደግሞ ሞዶንም ስፖርት በቃ ለራሴም ላይ ጥሩ ሆኜ እሱን ለሱም ለማሳየት ነበር ጥሬ ነበርው እናቴ ትታመም ነበር 11 ክፍል ያለው አጋጣሚ አባቴ እስር ቤት ሲገባ አንዳንዴ ፈጣሪ ለኛም አልኩኝ እኔ እናቴ ዞር ብዬ እንዳስታመም እድሉን የሰጠኝ ብዬ ነው የወሰርኩት እኔ መጀመሪያ ልጅ ነን 6 ነን ነው እህቴ ኳስ ተጫዋች ናት ሲተማረችው ስፖርት ነው በጣም ቁጥብ ነበር መሆን የነበረው ምክንያቱም የሆነ ነገር ያዩኝ ይሁን እና ሮንግ ነገር እንኳን ካረው እኔን አይተው እንደዚህ ያረጉ ይሁን ብዬ ሰጋለውና አሁን ላለኝ ማንነት ስፖርቱ የራሱ ትልቅ አስተዋጽኦ አለው ደግሞ የሚገርም አሰልጣኝ ነበርኝና የ4ኛ ክፍል ተማሪ ሆኜ ነው እሱ ጋር የገባሁት ማስተር አብዲሳ አደም ይባላል በስፖርቱም እንድገፋ በትምርቴም እንድገፋ ትልቅ አስተዋጽኦ ነበረው ወጣቶችን እያነጹ ያሉ ሰዎች በጣም ብዙ አሉ ነገር ግን ያለው ድጋፍ ያን ያክል ስፖርቱን እንዲያድግ የሚያደርግ አይደለም የፍቅር ጥያቄዎች ይኖራሉ ምንም ሶስኮንክ ድረስ ይኖራል ቴኳንዶ ስፖርተኛ ስትሆን ድብድብ አይነት ነገር ስላለው ተነስተ ዝም ብለ ሰው የምትደበድብ አይነት ነገር ይመስላችኋልና ይሄንን ሁሉም ያስባሉ ማለት አይደለም እኔ ሚስት ሰውን ሚስት ነኝ በቃ አለቀ እናቶች የሚያሳዩት ባህሪያል አባቶች ሊያሳዩት የማይችሉ ስፖርት ስለሰራው የነ ሉዝ አረጋለው ማለት አይደለም እንደው ሞር በዚህ ሰዓት በሁሉም ኮንፊደንስ ያላት ሴት ለሁሉም ታስፈልጋለች እንደው በጣም ጥሩ የምትገርም ሚስት ነው የምትሆነው ስፖርተኛ ሴት በደንብ ያስተዋወቀኝ የኢሬቻ ሰላም ሩጫ ነበር እዛ ላይ የቴኳንዶ ፍላይ ኪክ አድርጌ ነበርና ያ ፎቶ ፖስት አድርጌው ነበር ከዛ በኋላ በጣም ብዙ ሰዎች ነው የተቀባበሉት በህይወት ጉዞ ውስጥ በስፖርቱ በትምርቴ በስራ ቦታዬ ሁሉ ከጎኔ የነበሩት ማመስገን ፈልጋለሁ